እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን የምናካፍልበትን የዛሬ የዕለተ ረቡዕ የከሰዓቱን ፕሮግራማችንን ይዘን ቀርበናል። እያደመጣችሁን ስለሆነ ከልብ አድርጌ አመሰግናለሁ። የተለያዩ የዝውውር ጉዳዮችን ዛሬም እንደተለመደው ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ትልልቆቹ የአውሮፓ ክለቦች የዓለም ዋንጫ ገድቧቸውም ቢሆን አሁንም ትልልቅ ዝውውሮችን ለማድረግ እንቅስቃሴዎችን የሚያደርጉበት ጊዜ ላይ ነው የሚገኙት። ትልልቆቹ ክለቦች አሁን ላይ በዝውውር መስኮቱ ላይ እነማንን እየተመለከቱ ነው፣ እነማንንስ ለማስፈረም እንቅስቃሴዎችን እያደረጉ ነው የሚለውን ጉዳይ ተከታትለን እኛ ደግሞ ወደ እናንተም የምናደርስ ይሆናል። ዛሬም ትልልቆቹን እነ ማንቸስተር ዩናይትድ፣ እነ አርሰናል፣ እነ ቼልሲ፣ እነ ሊቨርፑልን የመሳሰሉ ትልልቆቹ ክለቦች በዝውውር ገበያው ላይ ምን አይነት እንቅስቃሴዎች እያደረጉ ነው የሚለውን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ታዲያ ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን እናመራለን። አብራችሁኝ ቆዩ። ቀዳሚውን ርዕሰ ጉዳይ እናንሳ። ሊቨርፑል የ23 ዓመቱን ፈረንሳዊ አጥቂ ለማዘዋወር ከታዋቂው ወኪል ሆርግ ሜንዴዝ ጋር ንግግር ጀምሯል። ሊቨርፑል ብራድሊ ባርኮላን ለማዘዋወር እያደረጉት ያለው እንቅስቃሴ ክለቡ የወደፊት የአጥቂ መስመሩን ለመገንባት በቁም ነገር እያሰበ መሆኑን የሚያሳይ ግልጽ ምልክት ነው። ጋዜጠኛ ኒኮላ ሺር እንደሚናገረው ከሆነ የፓሪሰን ዠርሜኑ አጥቂ መስመር ተጫዋችን መልሶ ለማደራጀት ለወሰነው ሊቨርፑልም ለዝውውሩ ቅርብ ሊሆን የሚችለው አይነት የክንፍ ተጫዋች ለማስፈረምም ሊቨርፑል ከወኪሉ ሆርግ ሜንዴዝ ጋር ንግግሮችን ጀምሯል የሚል መረጃ ይፋ ሆኗል። ከሊቨርፑል አንጻር ብራድሊ ባርኮላ በትክክል ሊፈልጉት የሚገባ አይነት ተጫዋች ነው። ባርኮላ ፈጣን ነው፣ በቴክኒክ በጣም የጠራ ነው። እናም የ23 ዓመት ወጣት ነው። በ2025-26 የውድድር ዓመት የፍሬንች ሊግ 1 ውድድር ዘመንም በፓሪስ ሳን ዠርሜን ቤት 1750 ደቂቃዎች ውስጥም 11 ግቦችን አስቆጥሮ አንድ አሲስት አድርጓል። የፉትቦል መረጃ እንደሚያሳየው ከሆነ ተጫዋች በውድድር ዓመቱ 7.36 ሬቲንግም አግኝቷል። ይሄ በከፍተኛ ደረጃ አጥቂዎች በተሞላበት ቡድን ውስጥ ለሚጫወት የክንፍ ተጫዋችም በጣም ድንቅ ቁጥር ነው። ሊቨርፑል ከዚህ ቀደም ከባርኮላ ጋር ስማቸው ሲያያዝ የቆየ ሲሆን በግንቦት ወር የወጡ ዘገባዎች እንደሚያመለክቱት ፍላጎታቸው እየጨመረ መምጣቱንና ተጫዋቹም ወደ አንፊልድ የመዘዋወር ሀሳብም እንዲሁ ላይ ይበልጥ ደግሞ ክፍት የሆነ መምጣቱን ጠቁመው ነበር። ይህም ደግሞ አስፈላጊ ነው፣ ምክንያቱም ሊቨርፑል በፕሮጀክቱ ሙሉ በሙሉ ያልተማመኑ ተጫዋቾችን በመከተል ጊዜውን ማባከን በጭራሽ አይፈልግም። ጊዜው ለዚህ ውሳኔ ተስማሚ ነው። ሊቨርፑል የሙሐመድ ሳላህን መልቀቅ ተከትሎ በአጥቂ መስመሩ ላይ አዲስ ጉልበት የሚያስፈልግበት ወቅት ላይ ነው። የቡድኑ አጥቂዎችም ሁኔታ እርግጠኛ ለመሆን በክንፍ በኩልም ተጨማሪ ፍጥነት አስፈላጊ መሆን ወይም ደግሞ እንደ ለወደፊቱም እቅድ ማውጣት ባርኮላ ለሊቨርፑል ፍልስፍና ተስማሚ ያደርገዋል። ባርኮላ በግራ በኩል መጫወት፣ አንድ ለአንድ መጫወት ችሎታውም በተከላካይ መስመር ላይ መዘርጋትና ለሊቨርፑል በሽግግር ወቅትም አዲስ አይነት አስፈሪነትንም ሊሰጥ ይችላል ተብሎ የሚጠበቅ ተጫዋች ነው። ትልቁ ጥያቄ ፓሪስ ሳን ዠርሜን ተጫዋቹን በእውነት ለመሸጥ ዝግጁ ናቸው ወይ የሚለው ነው። የባርኮላ ኮንትራት እስከ 2028 ድረስ የሚቆይ በመሆኑ የፈረንሳይ ሻምፒዮኖች ዝቅተኛ ዋጋን ለመቀበል አይገደዱም። ሊለቁት ቢወስኑ እንኳን ከፍተኛ የዝውውር ዋጋን ሊጠይቁበት እንደሚችሉ ይታመናል። ባርኮላ ለሊቨርፑል አስደሳች ዝውውር ሊሆን ይችላል፣ ነገር ግን ዋጋው ምክንያታዊ ከሆነ ብቻ ነው። በአንፊልድ ተወዳጅ ተጫዋች የመሆን ፍጥነትም በራስ መተማመንም ያለው ሲሆን ምርጥ ዘመኑ ገና ወደፊት የሚመጣበት ጊዜ እንደሆነና ገና ወጣት እንደሆነ ነው በርካቶች የሚስማሙት። ኤቨርተን በክረምቱ የዝውውር መስኮት የፊት መስመር ተጫዋቻቸው ሊሊማን እንጃይን ለማቆየት ለከባድ ትግልም ዝግጁ እንደሆኑ እየተገለጸ ይገኛል። እንደዛ አትሌቲክ ዘገባ ከሆነ የ26 ዓመቱ የኤቨርተን ኮከብ ተጫዋች በተጠናቀቀው የውድድር ዘመን የቀረቡለትን በርካታ አዳዲስ ኮንትራት ጥያቄዎችን ውድቅ አድርጓል። ሊሊማን እንጃይ አሁን ባለው ኮንትራትም 3 ዓመት የቀረው ቢሆንም ምንም አይነት እንግዲህ የውል ማፍረሻ ወይም ኤግዚት ክሎዝ ባይኖረውም ኤቨርተን ብቃቱን በመሸለም ኮንትራቱን ለማራዘምም ጥረት ሊያደርጉ ይችላሉ ተብሎ ነው የሚታሰበው። ተጫዋቹ በኤቨርተን ቤት ለቀጣይ 3 ዓመታትም ውል ቢኖረውም አሁን ግን የበርካታ ክለቦች በተለይም የማንቸስተር ዩናይትድ ፍላጎት ስላለበት በቅርብ ሳምንታት ውስጥም ክለቡን የመልቀቅ ፍላጎት ሊያሳይ ይችላል የሚል ስጋቶች ነው ያሉት።
ፓትሪክ ቦይላንድ ባወጣው ዘገባ መሰረትም ስለ ተጫዋቹ የወደፊት እጣ ፈንታ በተደረጉ ድርድሮች ላይ ውል ማፍረሻ እንዲካተት ሀሳብ ቀርቦ ነበር። ይሁን እንጂ ይህ ማፍረሻ እንደ ዘንድሮ ክረምት ባሉ ቀደምት ጊዜያት ሊሰራበት የሚችል መሆን አለበት የሚል ድምዳሜ ላይ ግን ተደርሷል። ይህም ኤቨርተን ተጫዋቹን ቢሸጡ እንኳን ከተገቢው የገንዘብ ዋጋ እንደሚያገኙ ዋስትና ይሰጣቸዋል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ከጥቂት ሳምንታት በፊት ሊሊማን እንጃይን በዝውውር ኢላማቸው ውስጥም አካተውት እንደነበር ይታወሳል። ለአጥቂ መስመሩም አዳዲስ ተጫዋቾችን ማከል እንደ መሃል ሜዳው ከፍተኛ ቅድሚያ ባይሰጠውም የክለቡ የቻምፒየንስ ሊግ ተሳትፎ ዋዜማ ላይ ግን ለውጦችን ማድረግ አስፈላጊ እንደሆነ ይሰማቸዋል። የሴኔጋል ኢንተርናሽናል ተጫዋች የሆነው ሊሊማን እንጃይም የማንቸስተር ዩናይትድ ባለቤቶች ኢኒዮሶች የሚፈልጉትን የፕሪሚየር ሊግ ልምድ ያለው ተጫዋች እንደሆነ ይታወቃል። ባለፈው ዓመት የብሪያን ኤምቤሞ፣ ማቲያስ ኩኛ ዝውውር የታለመውን ያክል በዚህ ተመሳሳይ ምክንያትም እንደነበር የሚታወስ ነው። ይሁን እንጂ ኢንጃይ በኤቨርተን ቤት እንደሚያገኘው የቋሚነት ቦታን በማንቸስተር ዩናይትድ ላያገኝ ይችላል። ዩናይትድ ባለፈው የውድድር ዘመን መጀመሪያ ላይ ኤምቤሞ፣ ኩኛና ሴሽኮን ለማስፈረም ከ200 ሚሊዮን ፓውንድ በላይ ያወጣ ቢሆንም ከነዚህ ውስጥ አንዱን እንኳን በቋሚነት የማጫወት ዋስትና አላገኙም። ኢንጃይም ቢሆን በዩናይትድ ቤት በተቀያሪ ሚና መጫወትን መቀበልም ሊኖርበት ይችላል የሚሉ መረጃዎች ናቸው የበጡት። ማንቸስተር ዩናይትዶች ከዓለም ምርጥ ብለው የገለጹትን ፈረንሳዊ አማካይ ለማስፈረም እያቀዱ ነው። ማንቸስተር ዩናይትዶች ኦሪዮል ሹዋሜኒን ነው ያላቸው ፍላጎት። ክለቡ በዚህ ክረምት ዝም ብሎ አነስተኛ ለውጦች ብቻ ሳይሆን ትልቅ ማጠናከሪያዎችን እየፈለገ መሆኑን የሚያሳይ ግልጽ ምልክት ነው። እንደ ዘ ታይምስ ዘገባ ከሆነ ዩናይትድ ከአታላንታ ኤደርሰንን ለማስፈረም ስምምነት ላይ ከደረሰ በኋላ እንኳን የሪያል ማድሪዱ አማካይ እንደ ሌላ አማራጭ የዝውውር ኢላማ መለየታቸው ተጠቁሟል። የብራዚላዊው የኤደርሰን ዝውውር ወደ 35 ሚሊዮን ፓውንድ ከ3 ሚሊዮን ፓውንድ በተጨማሪ ክፍያዎች ጋር እንደሚያወጣ ይጠበቃል። ይሁን እንጂ አሰልጣኝ ሚኬል ካሪክ ቡድናቸውን መልሰው ሲያዋቅሩ ሌላ የመሃል አማካይም ደግሞ ተጫዋችን መፈለጋቸው እንደቀጠሉ ናቸው። የ26 ዓመቱ ኦሪዮል ሹዋሜኒ በ2022 ከሞናኮ በ80 ሚሊዮን ዩሮ ወደ ሪያል ማድሪድ የተቀላቀለ ሲሆን በቡድን ውስጥም ወሳኝ ተጫዋች ቢሆንም የወደፊት እጣ ፈንታው ግን ሁሌም ሲነሳ ቆይቷል። በ2025-26 የውድድር ዘመን በላሊጋው 31 ጨዋታዎችን አድርጎ አንድ ግብ አስቆጥሮ አንድ አሲስት አድርጓል። እንዲሁም በቻምፒየንስ ሊግ 13 ጊዜ ተሰልፏል። በሪያል ማድሪድ ቆይታው ከ190 በላይ ጨዋታዎችን ያደረገ በመሆኑ በከፍተኛ ደረጃ ውድድርና ግፊት ውስጥም የመጫወት ልምድ እንዳለው በርካቶች ያነሳሉ። አሰልጣኝ ካርሎ አንቸሎቲ ኦሪዮል ሹዋሜኒ በመሃል ተከላካይነት ቦታ ከተጠቀሙበት በኋላ እንዲህ በማለትም አድንቀውታል። እሱ በዓለም ላይ ካሉ ምርጥ ተከላካይ አማካዮች አንደኛው ለመሆን የሚያስፈልጉት ሁሉም ብቃቶች ያሉት ከማንቸስተር ዩናይትድ አንጻር ፍላጎታቸው ግልጽ ነው። ካሪክ የበለጠ ቁጥጥርን፣ የአትሌቲክ ብቃትን፣ አስተዋይነት ያለው የመሃል ሜዳ ይፈልጋል። ኤደርሰን ጉልበትን፣ ጫናን መፍጠርን እና ደግሞ ከኳስ ጋርም መልሶ መገናኘትን ጭምርም ሲያመጣ ኦሪዮል ሹዋሜኒ ደግሞ የተለየ ነገርን ይጨምራል ብለው ነው የሚያስቡት። እሱ የበለጠ ቦታውን ጠብቆ የሚጫወት ወይም ፖዚሽናል ሚድፊልደር በመሆኑ ምክንያትም የተከላካይ መስመሩን በመሸፈንና ተጋጣሚን በመክታተም ለሌሎች ተጫዋቾችን በነፃነት የመጫወት እድልን የሚሰጥ ነው። ይህ ደግሞ እንደ ኮቢ ማይኖና ብሩኖ ፈርናንዴዝ ላሉ ተጫዋቾችም ትልቅ አስተዋጽኦ ሊኖረው እንደሚችል በርካቶች ያምናሉ። ማንቸስተር ዩናይትድ በተለይም በትልልቅ ጨዋታዎች ላይ በመሃል ሜዳ ክፍት ሆኖ ይታይ ነበር። ቹዋሜኒ ትክክለኛ የአማካይ ሆኖ ከማገልገሉ በተጨማሪ ኳስን ከመሃል ሜዳ በማስጀመር ረገድም ብቃት እንዳለው ይነገራል። ብቸኛው ጥያቄ ሪያል ማድሪድ ተጫዋቹን ለመሸጥ ፈቃደኛ ይሆናል ወይ የሚለው ጉዳይ ነው። ቹዋሜኒ ረካሽ ተጫዋች ስላልሆነ ዩናይትድ ማድሪድን ለማሳመን ትልቅ ገንዘቦችን ማውጣት ሊጠበቅበት ይችላል። ቹዋሜኒን ማዛወር ከተሳካላቸው ለዩናይትድ ድንቅ ዝውውር ይሆናል። ኤደርሰን የመሃል ሜዳውን ጉልበት ሊያሻሽል፣ ኦሪዮል ቹዋሜኒ ደግሞ መዋቅሩን ያሻሽለዋል። ለካሪክ ይህ ደግሞ ወሳኝ ሊሆን ይችላል። ምክንያቱም ዩናይትድ አሁን የሚፈልጋቸው አስደሳች ተጫዋቾችን ብቻ ሳይሆን አስተማማኝ፣ ዲሲፕሊን ያላቸውና ከፍተኛ ደረጃ ላይ ያሉ እግር ኳስ ተጫዋቾችን እንደሆነ ግልጽ ነው። ኒውካስል ዩናይትድ በውድ ዋጋ ከመጡት አጥቂ ጋር ለመለየት ተዘጋጅተዋል። ኒውካስል ዩናይትድ በዚህ ክረምት ዩዌን ዊሳ ጋርም ለመለየት መዘጋጀታቸው ተሰምቷል። ይህ ውሳኔ ብዙዎች የሚጠብቁትና መምጣቱ የማይቀር ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ማክፓይሶቹ ትልቅ የማጥቃት ዝውውር ከመፈጸማቸው በፊት የዚህን አጥቂ ከፍተኛ ደሞዝ ከክለቡ የደሞዝ ውጭ ዝርዝር ማድረግም ለማስወጣትም ይሞክራሉ ተብሎ ይታሰባል። ኒውካስል ተጫዋቹን በ15 ሚሊዮን ፓውንድ አካባቢ ለመሸጥም ፍቃደኛ እንደሆነ ጭምር የሚያሳዩ መረጃዎች ናቸው እንደሚገኙ ዘገባዎቹም የሚጠቁሙት። እንግዲህ ስለዚህም ኒውካስል ተጫዋቹን በ15 ሚሊዮን ፓውንድ አካባቢ ለመሸጥ ፍቃደኛ መሆናቸውን ያሳያሉ ተብሎ ነው የሚታሰበው።
ስለዚህም ይህንን ተጫዋች ለማስፈረም የሚፈልጉ ሌሎች ክለቦችን እየፈለጉ ይገኛሉ። ይህም ክለቡ ቀደም ብለው ላወጣው የዝውውር ዋጋ ከፍተኛ ኪሳራ እንደሆነ ጭምር ይነገራል። ዊሳም ወደ ኒውካስል የመጣው በሴፕቴምበር 2025 ከብሬንትፈርድ ነበር። በወቅቱ ኒውካስል ያቀረቡትን የ40 ሚሊዮን ፓውንድም ጥያቄ ብሬንትፈርድ ውድቅ አድርጎት የነበረ ቢሆንም የዝውውር መስኮቱ ግን እንዲሁ ሊዘጋ ሲል ስምምነቱን ተፈጽሞ እንደነበር የምናስታውሰው ነው። የትራንስፈር ማርኬት መረጃ እንደሚያሳየው ከሆነ አሁን ላይ የዩዌን ዊሳ ኮንትራት እስከ ሰኔ 2029 ድረስም እንደሚቆይ የሚያሳዩ መረጃዎች አሉ። ይህ ክለቡ ተጫዋቹን በራሱ ፍላጎት ለመሸጥም የወሰደው ኪሳራ እንደሆነ ጭምር የሚያሳዩ መረጃዎች ናቸው ያሉት። ችግሩ ዝውውሩ እንደታቀደ ባለመሄዱ ነው። ዊሳ በብሬንትፈርድ በነበረበት ወቅት እጅግ ድንቅ ነበር። በ2024-25 የውድድር ዘመን 19 ግቦችን በማስቆጠርና አጠቃላይ ደግሞ በብሬንትፈርድ ቆይታው 45 የሊግ ግቦችን በማስመዝገብ ራሱን በፕሪሚየር ሊጉ አቅሙ የተረጋገጠ አጥቂ አድርጎ አሳይቶ ነበር። ነገር ግን በኒውካስል ዩናይትድ ሁኔታው ፈጽሞ የተለየ ሆኗል። ኢኤስፒኤን እንደዘገበው ከሆነ በ2025-26 የውድድር ዘመን በ19 የፕሪሚየር ሊግ ጨዋታዎች ተሰልፎ ያገኘው ውጤትም አንድ ጎልና አንድ አሲስት ብቻ መሆኑ ለበርካቶች አስገራሚ እንዲሆንም እንዳደረገው ነው የመረጃ ምንጩ የተናገረው። አራት ጨዋታዎችን ብቻ ነበር በቋሚነት እንደጀመረም የሚታወሰው። ስለዚህም ደግሞ የተጫዋቹ ከፍተኛ የሆነ የአቅም ማሽቆልቆል እንደገጠመው በርካቶችም እያመኑ እንደሚገኙ ነው ዘገባው የጠቆመው። ስለዚህም ለኒውካስል ዩናይትድ የዝውውር ውድቀትን የሚያሳይ ነው። ኤዲ ሃው የሚመሩት ቡድን በተለይም አሳዛኝ የውድድር ዘመንን ካሳለፉ በኋላ ኤዲ ሃው የሚመራው ቡድን እንግዲህ በቀጣይ የውድድር ዓመት ጥንካሬን መጨመር ይኖርበታል። በመሆኑም በቡድኑ የረጅም ጊዜ እቅድ ውስጥም ያልተካተቱ እንዲሁ ደግሞ ውድ አጥቂ ተጫዋቾችን ይዞ መቆየትን ትርጉም ይሰጣል ተብሎ አይጠበቅም። ስለዚህ ያንን ለማሳየት ነው እንግዲህ እየገለጹ እንደሚገኙ ዘገባዎች የሚጠቁሙት። ፉትቦል ኢንሳይደር እንደሚጠቁመው ኒውካስል አንቶኒ ጎርደንን ለባርሴሎና በ70 ሚሊዮን ፓውንድ በመሸጡ የገንዘብ በጀት አቅሙ አሁን ላይ በትልቁ ተሻሽሎ እንደሚገኝ ነው እየተገለጸ የሚገኘው። ኒውካስሎች በቀጣይ ደግሞ በዚህ ክረምት የተጫዋቾች የዝውውር መስኮት አብዛኛውን ቦታዎችን ለማጠናከርም ይሰራሉ ተብሎ እንደሚጠበቅ ነው ዘገባው የሚያሳየው። ዊሳን መሸጥ አስቸጋሪ ውሳኔ ቢሆንም ምክንያታዊ ግን ነው። መጥፎ ተጫዋች ባይሆንም ኒውካስል ያዘዋወሩት በተሳሳተ ጊዜና ምናልባትም በተሳሳተ ዋጋ ሊሆን እንደሚችል በርካቶች እየገመቱ ይገኛሉ። አሁን እድሜው 29 ነው የሚገኘውና በየጊዜው መጫወት ይፈልጋል። ኒውካስል ደግሞ የፊት መስመሩን የሚመራለት ወይም ደግሞ የማጥቃት መስመሩን ወደ ሌላ ደረጃ የሚያሸጋግርለትን ሌላ አጥቂ ሊመለከትበት የሚችልበት እድል ነው እየተገለጸ የሚገኘው። አዲሱ የሊቨርፑል አሰልጣኝ የሆነው አንዶኒ ኢራኦላ ከቀድሞ ክለባቸው ቦርንመስ 3 ተጫዋቾችን ወደ አንፊልድ ማምጣት እንደሚፈልጉ የሚያሳዩ ነገሮች ያሉት ለቡድኑ ድንቅ ጅምር ሊሆን እንደሚችልም ይናገራሉ የሚል መረጃ ነው እየወጣም የሚገኘው። ስለዚህም ደግሞ ሌሎች ተጫዋቾችን ለማምጣትም ጥረቶችን ያደርጋሉ ተብሎ ይታሰባል። ድንቅ ጅምር ሊያደርጉ እንደሚችሉ ይታመናል። ኢራኦላ በቦርንመስ በነበራቸው ቆይታ ከክለቡ በታሪክ ለመጀመሪያ ጊዜ የአውሮፓ መድረክ ላይ 6ኛ ደረጃን እንዲሳተፉ በማድረግ አስደናቂ ስራን ሰርተዋል። አዲሱ አሰልጣኝ የሊቨርፑል ቡድንን ለማጠናከር ሊያስቡባቸው የሚገቡ 3 የቦርንመስ ኮከቦች እንዳሉ ጭምር ነው እየተገለጸ የሚገኘው። ከእነዚህ መካከል አንደኛው ኤሊ ጁኒየር ክሩፒ እንደሆነ እየተገለጸ ይገኛል። በ19 ዓመቱ በፕሪሚየር ሊግ 13 ግቦችን ያስቆጠረው ይሄ ወጣት ተጫዋች በዚህ ክረምትም እንዲሁ በገበያው ላይ በከፍተኛ ፍላጎትም እንደሚታይ ነው ዘገባዎች የሚጠቁሙት። በገበያው ላይ ትልቅ ፍላጎት ካላቸው ተስፈኞች መካከል አንደኛው እንደሆነ እየተገለጸ ይገኛል ኤሊ ጁኒየር ክሩፒ የተባለው ተጫዋች። ስለዚህም ይህንን ተጫዋች ደግሞ ለማስፈረም በርከት ያሉ ፍላጎቶች እንዳሉ ቢነገርም ነገር ግን ዋነኛው ሊቨርፑል ሊሆን እንደሚችል ይነገራል። የቀድሞ አሰልጣኙ አንዶኒ ኢራኦላ ይህንን ተጫዋች ማምጣት ይፈልጋሉ። ሊቨርፑል በአጥቂ መስመሩ ላይ ክፍተት ስላለበት ክሩፒ በተለያዩ ሚናዎች ላይ በመጫወት ቡድኑን ሊያሳድግ ይችላል። በተለይም በአንፊልድ በጉዳት ላይ ደግሞ ለተቸገረው አሌክዛንደር ኢሳክም እና በግራ ክንፍ ላይ ለሚጫወተው ኮዲ ጋክፖም ጠንካራ ተተኪ ይሆናል ተብሎ ይታሰባል። ሌላኛው አሌክስ ስኮት ነው። በቦርንመዝ የመሃል ሜዳ ላይ ቁልፍ ሚና የነበረው የ22 ዓመቱ አሌክስ ስኮት ለቡድኑ የጨዋታ ፍሰት ወሳኝ ነው። የማንቸስተር ዩናይትድ ፍላጎት ቢኖርበትም ሊቨርፑል የመሃል ሜዳውን ለማደስ ይህንን ሁለገብ ተጫዋች ማስፈረም ይችላል። ስኮት አሌክሲ ማካሊስተር ወይም ደግሞ ከኮንትራት ማጠናቀቂያው ጋር እየተቃረበ የሚገኘውን ከርቲስ ጆንስን በመተካት ወይም በመፎካከር የኢራኦላ የጨዋታ ፍልስፍና ተግባራዊ ለማድረግም ዝግጁ እንደሆነ ጭምር የሚያሳዩ መረጃዎችን ነው በትልቁም እየተመለከተን የምንገኘው። ስለዚህ ይህንን ተጫዋች ለማስፈረምም ጥረቶችን ያደርጋሉ ተብሎ ይታሰባል። ሌላኛው አንድሪያ ትሩፌርት ነው።
እንግዲህ አንድሪያ ትሮፌርት በ2025-26 የውድድር ዓመት ወይም ደግሞ የውድድር ዘመን አስደናቂ ብቃትን አሳይቷል። ሊቨርፑል በአሁኑ ወቅት በአንድሪው ሮበርትሰን ኮንትራት መገባደድ ምክንያትም በግራ መስመር ተከላካይ መስመሩ ላይ ተጨማሪ አማራጮችን እንደሚፈልግ ነው በርካቶች የሚያምኑት። ስለዚህም በግራ መስመሩ ላይ እንደዚህ አይነት ተጫዋቾችን መጨመር ትልቅ ነገሮችን ያመጣል ተብሎ ይታሰባል። ትሮፌርት ከሚሎስ ኪርኬዝ ጋር በመፎካከርም ወይም ደግሞ እርሱን ለመተካትም የሊቨርፑል የግራ መስመር ጥልቀትንም ሊጨምር ይችላል ብለው በርካቶች ያምኑበታል። ኢራኦላ እነዚህን ተጫዋቾች ወደ ሊቨርፑል ማምጣታቸው አዲሱ አሰልጣኝ በሚያውቃቸውና በጨዋታ ስልታቸው ውስጥም በሚገባ የሚሳተፉ ተጫዋቾችን በመጠቀም ለሊቨርፑልም ጥሩ የውድድር ዘመን መጀመሪያም እንዲያመቻቹ ያስችላቸዋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገም የሚገኘው። ሊቨርፑል የ16 ዓመቱን የመሃል ሜዳ ተስፈኛም ኬኔት አይሆርን ለማስፈረም ባለፉት 48 ሰዓታት ውስጥም ንግግሮችን ማፋጠኑ ይነገራል። ሊቨርፑል ለቀጣይ የውድድር ዘመን ብቻ ሳይሆን ለወደፊቱም ታላቅ እቅድ እንዳላቸው የሚያሳይ እንቅስቃሴን በማድረግ ላይ ናቸው። እንደ ፍሎሪያን ፕሌተንበርግ ዘገባ ከሆነ የሃርታ በርሊኑ አማካይ ኬኔት አይሆርን ለማስፈረምም ሊቨርፑል አዳዲስ ንግግሮችን አካሂደዋል። ኬኔት አይሆር በጀርመን እግር ኳስ ውስጥ ከፍተኛ ተስፈኛ ከሆኑ ወጣት አማካዮች መካከልም አንደኛው ተደርጎ ነው የሚወሰደው። በኸርታ በርሊን ታሪክ በሁለት የቡንደስሊጋም እና በዲኤፍቢ ፖካል ጨዋታዎች ላይም በመሰለፍ እና ግብ በማስቆጠርም ትንሹ ተጫዋች በመሆን ታሪክን ሰርቷል። ገና በ16 ዓመቱ ይህንን የመሰለ ብቃት ማሳየቱ ደግሞ በበርካታ ታላላቅ ክለቦችም ትኩረት ውስጥ እንዲገባ አድርጎታል። ሊቨርፑል ተጫዋቹን ለማስፈረም በጣም በተጨባጭ እየሰሩ እንደሆነ ይነገራል። ለተጫዋቹ ግልጽ የሆነ የስራ እቅድ ወይም ኬሪየር ፕላንም አቅርበውለታል። የዘገባዎች እንደሚያሳዩት በተለይ የእንግሊዝ ሕግ ይሄ ብሬግዚት በምንለው ሕግም ከ18 ዓመት በታች የሆኑ የውጭ ሀገር ተጫዋቾች በቀጥታ እንዲያስፈርሙ ስለሚከለከል ሊቨርፑል ተጫዋቹን አሁን ፈርመው ወደ እንግሊዝ ማምጣት እስኪችል ድረስም በሌላ ክለብ በውሰት የሚሰለጥንበትን ነገርም ያመቻችለታል ተብሎ ነው የሚታሰበው። ባየር ሌቨርኩዘን ለዚህ የውሰት ዝውውር አንደኛው አማራጭ ተደርጎ ነው የሚወሰደው። ሌቨርኩዘን ወጣቱን ተጫዋች በከፍተኛ የጀርመን እግር ኳስ ደረጃም የማወዳደር ወይም የማዳበርም እድል አላቸው ተብሏል። ምንም እንኳን ሊቨርፑሎች የዝውውሩ ቀዳሚ ቢሆኑም የቦሩሲያ ዶርትመንድ ፍላጎት አሁንም እንዳለ ይነገራል። ባየር ሚኒክ በበኩሉ በቀጣይ የዝውውር ጥቅሉ ወይም የወኪሉና የፊርማ ክፍያዎችን ጨምሮ ከ20 ሚሊዮን ዩሮ በላይ ሊሆን ስለሚችል ከዝውውሩ ውጪ መሆናቸውን የተነገረው። ለሊቨርፑል የዝውውር ከፍተኛ ስጋት ያለበት ቢሆንም አስደሳች ፕሮጀክት ነው። ኬኔት አይሆር አሁን ላይ የሚታይ የርዕስ መውጫ ነው። ለወደፊት የሚገነባ ተስፈኛ ተጫዋች ይሆናል ተብሎ የሚታሰባል። ክለቡ ተጫዋቹን በትክክለኛው መንገድ ማሳደግ ከቻለ ደግሞ እንዲሁ ከጥቂት ዓመታት በኋላ እጅግ ብልህነት የታከለበት ዝውውርም ሊሆን እንደሚችል ዘገባዎቹ እየጠቆሙ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። የቀድሞ የሊቨርፑል አጥቂ ኤሚል ሄስኪ በሚቀጥለው የውድድር ዘመን አርሰናል ወደ 4ኛ ደረጃ እንደሚወርድ እንዲሁም ለቸልሲና ለቶተናም አስቸጋሪ ዓመት እንደሚጠብቃቸው ነው የተነበየው። በቅርቡ ለአርሰናል ከ22 ዓመታት በኋላ የሊግ ዋንጫ ድርቀትን የሰበሩት አርሰናሎች በዘንድሮ የውድድር ዘመን የቻምፒየንስ ሊግና የካራባው ዋንጫንም እንዲሁ የፍጻሜ ተፋላሚዎች ነበሩ። ይሁን እንጂ ሄስኪ በሚቀጥለው የውድድር ዘመን ክለቡ የዘንድሮን ያክል ብቃት እንደማያሳይ ነው የሚናገረው። ሄስኪ ሲናገርም በሰጠው አስተያየት ማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ ባይኖሩም ዳግም የሊጉ አሸናፊ ይሆናል ብሎ ገምቷል። ይህ ሄስኪ ለ2026-27 የውድድር ዘመን የገመተው ሲቲን በአንደኝነት አስቀምጦታል። ዩናይትድ 2ኛ ደረጃን ይዞ ያጠናቅቃል ብሏል። ሊቨርፑልን 3ኛ፣ አርሰናልን 4ኛ ደረጃ ላይ ሲያስቀምጥ አስተን ቪላን 5ኛ፣ ኒውካስልን 6ኛን ያስቀመጠው። ሄስኪ እንደሚለው ከሆነ ማንቸስተር ሲቲ ያለ ፔፕ ጓርዲዮላም ሆነ ከእርሱ ጋር ሻምፒዮን ይሆናል። አሁን ላይ ደግሞ ጥሩ ሆነው ይታያሉ። በሚቀጥለው የውድድር ዘመን ደግሞ እንደ ቡድን ይበልጥ ተጠናክሮ ይመጣሉ ብዬ አስባለሁ ሲል ነው የሚናገረው። ለቸልሲና ቶተንሃም ደግሞ ይሄ ትንበያ በጣም አስደንጋጭ ነው። በተለይም ቸልሲ በአዲሱ አሰልጣኝ ሻቪ አሎንዞ አማካኝነት ወደ 4ቱ ምርጥ ክለቦች ወይም ቶፕ 4 ለመመለስም ሲያለሙ፣ ቶተንሃም ደግሞ በተከታታይ 2 ዓመታት 17ኛ ደረጃ ላይ ከተቀመጠ በኋላ ዳግም ወደ ቀድሞ ተወዳዳሪነቱ ለመመለስ ከፍተኛ ግፊቶች ውስጥ ይገኛል። እግር ኳስ ያልተጠበቁ ክስተቶች የሚበዙበት በመሆኑ የሄስኪ ትንበያ ትክክል መሆን አለመሆኑ የውድድር ዘመኑ መጨረሻ ላይ ነው የሚረጋገጠው እንጂ በቀላሉ ዝም ብሎ የሚገመት እንዳልሆነ ግን የበርካቶቹ ሀሳብ እንደሆነ የመረጃ ምንጮቹ እየጠቆሙ ይገኛሉ። ውድና የተከበራችሁ ቤተሰቦቻችን የተለያዩ የዝውውር ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። የተለያዩ ስፖርታዊ ጉዳዮችን የተለያዩ የዝውውር ጉዳዮችን ያነሳንበት የዛሬው ከሰዓት ፕሮግራማችን ይመስል ነበር። ቆይታችሁን ታዲያ ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። መልካም ቀን